ሶላት ላይ እንምጣ ሁለተኛው ሩክን ላይ من أركان الإسلام ሁለተኛው ላይ ስንመጣ ሶላት ላይ የመጀመሪያው በሴት እህቶችና እናቶች ላይ የሚታየው የማይሰግዱ ሴቶች አሉ ብዙዎቹ ሶላት ላይ ችልተኞች ናቸው የችልተኝነቱ ምልክት ለምሳሌ ባሎች እየሰገዱ የማይሰግዱ አሉ ወንዶች እየሰገዱ ሴቶች ልጆች አይሰግዱም እንስገድ እንኳን ካሉ በኋላ ደግሞ የሶላትን አዳብና ስርዓት በደንብ ያውቁትም ብዙዎቹ የሶላትን አዳብና ሸርጥ በደንብ ሳያውቁ ለአመታት ሰግደው የሚገኙ ሴቶች ብዙ ናቸው ምክንያቱም አለብን ብለው አይማሩትም እንደጋጣሚ ሆኖ ብዙ ጊዜ መስጂድም የማይሄዱ ማአት ሴቶች አሉ የት መስጂድም ቢሄዱ ደግሞ ማን ያስተምራቸዋል የሚያስተምረውም ሰው በጣም ቀላል ነው በደንብ ያውቁታል ምንል ደግሞ የሚሰግዱት በጣም አዘግይተው ነው አንዳንዶች እኮ ዙሁርን የሚሰግዱ አሱር አዛን የተደረገ ነው አሱር ሊሰግዱ የሚነሱት ፀሐይስ ልትገባ ስትል መጨለም ሲጀምር ነው ሱብሂ ፀሐይ ወጣ አልወጣ እያሉ ነው የሚሰግዱት ኢሻ ከግማሽ ሌሊት በኋላ ነው የሚሰግዱት ያ ጀማዓ ያ አኽዋትና እህቶቻችን ረባካችሁ የሶላት ነገር እሰቡበት رسول عليه الصلاة والسلام آتاني الليلة آتياني بألفوا لليت هلت نقروش هلت مجوش متو نبرني قار وإنهما ابتعثاني وإنهما قالا لي انطلق متو هنسالوين عاسنسوين كذا نهدالوين تهدنا انطلقت معهما كذا بهلا عند سوي قار متو مضطجع يتنيا ورجل قائم على رأسه بيده صخرة عند سو تنيتو ليلا سو دمو متو عناتو لا يوتو بمدوشا عناتو نفركسال كتكتوت قرطوت ليالاك قوسيل اندقنا يملسال እንዲሁ ያደረገ ሁለተኛም ሶስተኛም ሲያደርግ አየሁት ከዚያ በኋላ ለነዚህ አብረው ይላሉት ኸልቆች ምንድነው ይሄ ነገር ብዬ ስጠይቀው እንነግርሃለን የመጀመሪያው ሰውዬ ራሱ በድንጋይ የሚቆረጠው ሰውዬ ቁርአንን ቀርቶ እሱን ትቶ ጥሎ የሚተኛ